እንደማይሰለቸው ታውቀዋለች በእውነተኛ ፍቅር የግሏ መሆኔን አልጠራጠርም የእጆቼን ሁኔታ ስለሚፈልገው ስትመጣ በደስታ ወደ እሷ መምጫዬ እግሬን ታውቃለች ስለሚፈልጋት እያለ የታለች አብሬያት መዋሉን ተችሰጨኝ ከኔ ወዲያ ለሷ ወዳጅ የት ይገኛል ታዲያ ለምንድነው ስወዳት ጨክና የምታስጨንቀኝ የቅርብ ብዙ እንደምወዳት ታውቀኛለች እሷን ከማንም ሰው አብልጬ መውደዴን አልጠራጠርም የእጆቼን ሁኔታ ስለሚቀበለው ስትመጣ በደስታ ወደ እሷ መምጫዬን እግሬን ታውቀዋለች ስለሚፈልጋት እያለ የታለች ሳገኛት መፍሰሴ ሳጣት መተከዜ መቻጣችውና በፍቅሯ መያዜን ታዲያ ለምንድነው ስወዳት ጨክና የምታስጨንቀኝ የቅርብ
ምንም እሺ ኢሳያስ እንኳን ደህና መጣህ ቆንደና ቆየኝ እንዲህ ነው ለማለትም በጣም አስቸጋሪ ነገር ነው እኔ ሆነስትሊ ከበፊት ባለፈው ትንሽ ያስፈራኝ ከነበረው ምናምን ሁሉ እንደውም የፈለከው ዘፈን ሁሉ አይደለም ያዘጋጀው ዘፈንም ጠፍቶ ነው አንዱን መርጠህ ዝም ላይ ተጫወትከው ግን በጣም የሚገርም በቃ ጥበብን የሚገርም አይነት ያዛያዛም ሁኔታ ነው እዚህ ውስጥ ያየሁት እኔ የፈለከውን ነገር ማድረግ እንደምችል በዜማ ውስጥ ያሳየህበት ነው እውነት ለመናገር ፋልሴቶ ሚድል ነገር ላይ ሃይ ላይ ፓወር እየሰጠህ ዳይናሚክሱ ተራቀህበት አይነት ነው የተጫወትከው እኔ በጣም አድናቆት አለኝ በጣም የሚገርም አጫወት ነው ሌላው ደግሞ እናትህን ያስታመምክ በጣም ተራራጥክ ያለበት ጊዜ ነው ከዛ ስሜት ውስጥ ደግሞ ወተራሱ እንደዚህ መጫወትም በጣም ማደንቀው ነገር ነው ለኔ በጣም ደስተኛ ነኝ በጣም ደስ ብሎኛል አሁን ከአብርሃም ነው የተረዳሁት ምናልባት የዘፈን ምርጫ ያንተ ፍላጎት እንዳልሆነ የሚያሳየው ሪትሙ ጋራ አንዳንድ ጊዜ ኦን ኦፍ ነበር የሚሆነውና እነዚህ ነገሮች ባልመረጥከው ጉዳይ ላይ እንደሆነ አሁን ከአብርሃም ነው የተረዳሁት እንዳስተያየት ይዤው ነበር ምንድነው ችግሩ ወይ ሲሞላ ነው ወይ አንተ ጋር ነው ነበር ለማለት የፈለኩት ያው መልሱ ተመልሷል ሌላው ካለፈው ጊዜ ካየው ነገር ተረጋግቶ የመጫወት በረም ባርገት ተዝናንተ ሳትጨነቅ አንተም ከድምጽም ጋር ያለው ነገር በረም ተመችቶ እንደዘፈንከው ነው የሚታየውና በጣም ቆንጆ ነው እንግዲህ ብዙ ልጆች አላችሁ ውድድሩ በጣም እየጠነከረ እንደሚሄድ ማወቅ ይኖርባችኋል ይሄን ታሳቢ በማድረግ ቀጣዩን ጊዜ እንግዲህ መልካም ጊዜ እንዲሆንላችሁ እመኛለሁ በተለይ ባንተ ደረጃ ያላችሁት ልጆች በጣም ብዙ ነገር ይተበቃል የኢትዮጵያ ሕዝብ በጣም ብዙ ነገር ማየት ይፈልጋል 25 ልጆች በደንብ አበጥሮ ማየት ይፈልጋል ከ25 ደግሞ ያው ቁጥሩን እንግዲህ ከአንድ ጀምረን እስከ ተፈለገበት ደረጃ ላይ እናደርሳለን ብለን እናስባለን መልካም እድል እሺ ኢሳያስ በጣም ቆንጆ ነው ባለፈው ላይ ትንሽ የሚያስፈሩ ነገሮች ነበሩ ስታቀርብ የነበረው በተለይ ጉሮሮህ ላይ አንዳንዴ የሚከረክሩ ነገሮች ከኮንዲሽን ካለመጠበቅ የሚመጡ አይነት ችግሮች ነበሩና በዚህ ፕሮግራም ላይ በደንብ ተጨንቀህ ኮንዲሽንን ጠብቀህ በደንብ ተዘጋጅተህበት እንደመጣህ ያስታውቃልና በደንብ ሪላክስ አድርገን የሰራው የቀለለህ ነው እንደው የሚመስለው ከዚህ በላይ ሙላ መስራት እንደምትችል የሚያሳይ ነገሮች አሉና አሁን ባለው አቀራረብ በጣም እጅግ በጣም የተዋጣ አዘፋፈን ያለው በጣም ከለርፉል ነው በጣም ለዛ አለው በጣም ተረጋግተን የሰራው ለኔ በጣም ደስተኛ ነኝ በጣም ደስ ይላል ያምራል ቆንጆ ነው በቃ በውድድሩ እኔ በጣም ደስ የሚለኝ ምንድነው በዚህ ዘመን በእኛ ትውልድ በቃ ጥሩ ድምጻያኖች አሉ የሚለው የሚያሰጋና የሚያሸብር ነገር ነበር በጣም በተወሰነ ጊዜ ውስጥ ግን እኔ ልቤ የሞላ የመጣበት ወቅት ነው አሁን እነ ጥላውን ገሰሰን እነ ብዙነሽን አስበው እነ ሂሩትን በፊት እነ ጋሽ መሐመድ ሁሉም በነበሩበት ሰዓት ላይ ተሰብስበው የሚጫወቱትን ዘፈን ስሰማ በተለይ ኬንያ አካባቢ ሄደው የሰሩትን ዘፈን ሰማ በዚህ ዘመን ምን አይነት ልጆች ናቸው እንደዚህ አይነት ሊጫወቱ የሚችሉትና ይሄ ትውልድ ምንድነው የሆነው በዚህ በኩል ነበርና ምን አለ በዛ ዘመን በተፈጠረን ይያልን እንድንመኝ የሚያረጋንን ነገር ግን አሁን በጣም ብዙ ነገር መስራት እንደምንችል አቅም ያላቸው ልጆች እንዳሉ ያየነበት ወቅት ስለሆነ ሁላችሁም በርቱ ውጤታችን እንግዲህ ሁሉም የራሱን ውጤት ያውጣ አረንጓዴ ነው ማለት ነው